እስራኤላውያንና ፍልስጤማውያንን ምን አገናኛቸው? የእስራኤልና የፍልስጤም ጸባቸው ስለምን የማይበርድ ሆነ? ስለምንስ የሚያገላግላቸው ሽማግሌ ጠፋ? ከኋላቸው ሆነው ጎራዴ የሚያቀብሏቸው የሀገር መሪዎችስ ስለምን እነሱን ማስታረቅ አቃታቸው? ስለምንስ ፍጥሯኑ በጥይት አረር ይቆላሉ? በድንጋይስ ለምን ይጨፈለቃሉ? በካራስ ለምን ይታረዳሉ? እነዚህ ጥያቄዎች መጠየቅ ከጀመሩ ዘመናት ተቆጥረዋል። ግን መልሳቸው እንደ ሰማይ ርቋል። የክብደቱና የልቂቱ መጠን ይለያይ እንጂ ላለፉት 90 ዓመታት ይሁዳውያንና ፍልስጤማውያን እንደተጋደሉ እስካሁን አሉ። መሬት አጣላቸው፣ መሬት አጋደላቸው፣ እምነት ጥላቻቸውን አነገሰባቸው። እንኳንስ አብረው ለመኖር ለመጎራበት እንዳይበቁ ሆነው ጥላቻ የወለደው አዝመራን ያጭዳሉ። አሁንም በጋዛና አካባቢዋ ከሁለቱም ወገን ከ10 ሺህ በላይ ሰዎች አልቀው ከ200 በላይ ታግተው የደም እንባ ይወርዳል። እዚህ አካባቢ ይኖሩ እንደነበር በቅዱሳን መጽሐፍ ሳይቀር የተመሰከረላቸው እስራኤላውያን ለዘመናት ስለተበተኑ የአካባቢው ስም ወደ ፓላስቲን ወይም ፍልስጤም ተቀይረው ነበር። እንደገና ተሰባስበው መንግስት ሲያቋቁሙ ከነባር ነዋሪዎቹ ፍልስጤማውያን ጋር የማይዋሃዱ እሳትና ጭድ ሆኑ። እስራኤላውያን የራሳቸውን ምድር እንዲኖራቸው የራሳቸውን መንግስት ለማቋቋም ጥርሳቸውን ነክሰው ለመታገል ያበቃቸው መገለል፣ ፍትህ ማጣት፣ መዋረድ፣ መበተንና የመሳሰሉት የስቃይ ዓመታቶች ናቸው። ያን ሰቆቃ ለመበጠስ ችግር አጠናከራቸው፣ አጀገናቸው፣ አሰባሰባቸው። ዛሬስ ቢሆን የጋዛ ፍልስጤማውያን ሲቪሎች የሚደርስባቸውን ለሰማይ ለምድር የከበደ ግፍ ያየ ፍልስጤማዊ ለመረረ በቀል ያነሳሰዋል እንጂ በልቡ ምሕረትን በጉልበቱ መቀዝቀዝን ለህሊናው ማሰላሰልን እንዴት ሊያገኝ እንደሚችል አይታወቅም። ወደፊትስ የየራሳቸው መንግስት ቢኖራቸው እንኳ እንዴት በጉርብትና እንደሚኖሩ ለማሰብ በእጅጉ ይከብዳል። እስራኤል ማን ነበረች? ፍልስጤማውያንስ እነማን ናቸው? አሁንስ? እስራኤል እንደ ሀገር በክብር የኖረችበት ዘመን የሚጠቀሰው ከአብርሃም እስከ ዳዊትና ሰለሞን ድረስ ገናና ስም እንዳላት በቅዱሳኑ መጽሐፍ ተጽፏል። ከ722 ዓመተ ዓለም ወዲህ ግን በአሶሪያን፣ በባቢሎን፣ በፐርሺያ፣ በግሪክ፣ በሮምና በኦቶማን ቱርኮች ተወራ የተገዛች በመሆኗ ስሟ ጠፍቶ አካባቢውም ፍልስጤም ወይም ፓላስታይን ተብሎ የሚታወቅ ሆኖ ነበር። ብዙ ወረራዎችንና ጥፋቶችን ያስተናገደችው እስራኤል ህዝቦቿ ተሰዳጅ ሆነውም ኑረዋል። በተለይም በ63 ዓመተ ዓለም ሮማውያን የግዛት ዘመን ለነጻነታቸው ያደረጉት ትግል ብዙዎች እንዲገደሉና እንዲሰደዱም አድርጓቸዋል። ስደታቸው እስከ 19ኛው ክፍለ ዘመን የቀጠለ ሲሆን መላው ዓለም ተበትነውም ኑረዋል። በ19ኛው ክፍለ ዘመን የተገኘ መረጃ እንደሚያመለክተው በፖላንድ 3 ሚሊዮን፣ በሩሲያ 2.5 ሚሊዮን፣ በጀርመን 500,000፣ በእንግሊዝ 300,000 እንደዚሁም በሌሎች ሀገሮች ይሁዳውያን ተበትነው ኑረዋል። በየሄዱበት ሀብት አፍርተው ከብረው ቢኖሩም ግን በአብዛኛው የሚኖርባቸው ሀገሮች ህዝቦች የሚንቋቸው፣ የሚያስገልሏቸው፣ የሚጠሏቸው ሆነውም ታይተዋል። ጋዜጠኛው ቴዎድሮስ ሀልዝር ይሁዳውያን የራሳቸው መንግስትና ሀገር ሊኖራቸው ይገባል ብሎ በመነሳት ምክንያት የሆነውም በይሁዳውያን ላይ ይደርስ የነበረው መገለልና ጥላቻም ነበር። ለእስራኤላውያን በፍልስጤም ምድር መሬት መያዝንና ሀገር መመስረት ዋነኛውና ቀዳሚው ምክንያት ቴዎዶር ሀልዝር ነው። ቴዎዶር ሀልዝር ከይሁዳዊ ወላጆቹ በስዊዘርላንድ ተወልዶ እዚያው በጋዜጠኝነት ሙያም ተመርቋል። በ1880ዎቹ አጋማሽ የቤንስ ጋዜጣ የፓሪስ ቢሮ ወኪል ሆኖ በሚሰራበት ወቅት ፈረንሳዮች በይሁዳዎች ላይ ከፍተኛ ጥላቻ እንዳላቸው ተመለከተ። ጊዜው የፈረንሳይ አብዮት የሚካሄድበት ጊዜ ነበርና ሴማውያን በሚባሉት ይሁዳውያን ላይ የነበረው ጥላቻ ያስከተለባቸው መድሎ ህሊናውን ነካው። አድሎና የሚፈጸምባቸው በደል ምን ያክል እንደሆነም ኮሎኔል ድሬፎስ ላይ የደረሰው ፍርደ ገምድልነት አጉልቶ አሳየው። ይሁዳዊ ኮሎኔል ድሬፎስ የፈረንሳይ ዜጋ ሆኖ በፈረንሳይ የጦር አካዳሚ ተምሮ በኮሎኔልነት ማዕረግ በማገልገል ላይ እንዳለ በተቀነባበረ ሴራ በሰላይነት ተከሰሰ።
የፈረንሳይን የመከላከያ ሚኒስትር ለጀርመን አሳልፎ ሰጥቷል ብለው ሲያስፈረዱበት ንጹህ ነኝ የሚለው መከራከሪያውን እንዳይሰሙ ያደረጋቸው ይሁዳዊነቱ ብቻ ነው የሚል ሀርዝል አመነ። ኮሎኔሉ እስራት ተፈርዶበት ወደ ሰሜን አሜሪካ ደሴት በግዞት ተላከ። ከ5 ዓመታት ጊዜ ቆይታ በኋላ የፈረንሳይ ደህንነት ኃላፊ ኮሎኔሉ አንዳችም ጥፋት አለመስራቱ ሚኒስትሩን አሳልፎ የሰጠው ሻለቃው እንደሆነ አረጋግጦ ከስር ተፈታ። ግን የፈረንሳይ የመከላከያ ሹም ጠምደው ይዘውት ስለነበር እንደገና በሙስና ከሰሱት። ይህን ሁሉ ፈረንሳይ በሚሰራበት ወቅት ያየው ሀርዝል ይሁዳውያን የኔ የሚሉት ምድር ከሌላቸው በየቦታው ተሰዳጅና ተበዳይ ሆነው ይኖራሉ ብሎ አመነ። ይሁዳውያኑ ጥንታዊ ይዞታችን ነው በሚያምኑበት የተስፋይቱ ምድር ናት በሚሏት ፍልስጤም ወይም ፓለስታይን ውስጥ መሬት እንዲኖራቸው ብርቱ ፍላጎት አደረበት። ሀርዝል በአውሮፓ ያሉትን ይሁዳውያን አስተባብሮ ለጉባኤ ጠራቸው። በ1883 ዓ.ም በስዊዘርላንድ ባሲል ከተማ በተጠራው ጉባኤ ከተለያዩ ሀገሮች የተወጣጡ 200 ያህል ይሁዳውያን ተገኝተው መከሩ። ኮሚቴም አቋቋሙ። ዓላማቸውና ግባቸውን ነድፈው ይሁዳውያን የኔ የሚሉት ምድር፣ የኔ የሚሉት መንግስት በእኩልነት ሳይበደሉና ሳይገለሉ የሚኖርባት ሀገር እንዲኖራቸው በአንድ ቃል ተስማሙ። ያቺ ሀገር ደግሞ ጥንታዊና ፈጣሪ ለአብርሃም ቃል የገባላት ምድር ናት በሚሏት በፓለስታይን ወይም ፍልስጤም ውስጥ እንድትሆን ወሰኑ። ያን ጊዜ ፍልስጤም የምትተዳደረው በኦቶማን ቱርኮች ነበር። ሀርዝል ሱልጣኑን አግኝቶ ይሁዳዎች የሚሰፍሩበት መሬት እንዲፈቅድለት ለመጠየቅ ወደ ኢስታንቡል ሄደ። 11 ቀናት ሙሉ ደጅ ቢጠናም ሱልጣኑን አግኝቶ ሊያነጋግረው አልቻለም። ግን ከፍተኛ ሹማምንቶችን አግኝቶ ሐሳቡን አካፍሏቸው ተመለሰ። ለሁለተኛ ጊዜ ወደ ኢስታንቡል ባደረገው ጉዞ ቀንቶት ሱልጣን አብዱል ሐምድን አገኘው። ሀርዝል በፍልስጤም ለይሁዳውያን ቦታ እንዲሰጠው ሲጠይቀው በምላሹ ቱርክ በውጭ ሀገር ያለባትን ዕዳ ይሁዳውያን እንደሚከፍሉ መደራደሪያ ያቀረበለት። ሱልጣን አብዱል ሐሚድ ግን አልተስማማለትም። አንድ ጫማ መሬትም አልፈቅድላቸውም አለው እየተባለም ይነገራል። በ1890ዎቹ በአውሮፓና አሜሪካ ያሉ ይሁዳውያን ከፍተኛ ባለሀብቶች ነበሩ። አብዛኛዎቹ የአውሮፓ ባንኮች ባለቤቶች ነበሩና ገንዘብ የሚያጥራቸውም አልነበሩም። ስለዚህ ሱልጣኑ መሬት አንሰጣቸውም ቢላቸውም መሬት ለመግዛት አልተከለከሉም ነበር። የቱርክ ባለሀብቶች ከያዙት መሬት እየገዙ እግራቸውን ተከሉ። የአውሮፓ ይሁዶች በሚያደርጉላቸው የገንዘብ ድጋፍ በፍልስጤም የነበሩትና መኖር የጀመሩት ይሁዳውያን ዘመናዊ እርሻ በአውሮፓውያኖች አኗኗር ስልት የእርሻ ልማታቸውን አስፋፉ። ነባር ነዋሪዎች የሆኑትን አረቦች እየቀጠሩ አሰሪዎቻቸው ሆኑ። የመጀመሪያ ይሁዳውያን ከተማ የሆነችውም ቴል አቪቭን በ1902 ዓ.ም ከተሙ። ሀርዝል በ44 ዓመቱ ስድስተኛውን የጽዮናውያን ጉባኤ ሳይካፈል ቢሞትም አጋሮቹ የይሁዲ መንግስትን የመመስረት ግባቸውን ገፉበት። መገለልና አድሎ በዝቶባቸዋልና በየሀገሩ ያሉ ይሁዳውያን ለዓላማው መሳካት ከልባቸው ሰሩ። በስድስተኛው ጽዮናውያን ጉባኤ እንግሊዝ እንድትረዳቸው ይሁዳውያን ጠየቁ። ከእንግሊዞች ያገኙት መልስ ግን ፍልስጤም ሳይሆን በዩጋንዳ ቦታ ተሰጥቷቸው ለማስፈር እንደሚችሉ ነበር። የጽዮናውያን ድርጅት አባላት በብርቱ ተቃወሙ። ይሁዳውያን መስፈር ያለባቸው በጥንታዊ ቦታቸው ብቻ ነው አሉ። ከሩሲያ የመጡ ይሁዳውያን በሐሳቡ በእጅጉ ተበሳጭተው ስብሰባውን ረግጠው እስከ መውጣትም ደርሰዋል። ውድና የተከበራችሁ የወርልድ ትሩዝ ቤተሰቦች ለዛሬ ያቀረብንላችሁ የመጀመሪያው ክፍል የእስራኤል እውነት ይህንን ይመስላል። በቀጣይ ሁለተኛውን ክፍል ወደ እናንተ ይዘን እንቀርባለን። እስከዚያው ቻናሉን ሰብስክራይብ እያደረጋችሁ እንድታሳድጉት እንጠይቀዎታለን። አብራችሁን ስለቆያችሁ አመሰገንን። ላይክና ሸር ማድረጋችሁ አይዘንጋ። መልካም ቆይታ ይሆንላችሁ።